ሰላም ቤተሰቦች እንደምናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ ደህና፣ ጤናችሁ ሰላማችሁ ብዝት ይበል። የምክክር ቲዩብ ነው። እንኳን በደህና ቆያችሁኝ። እንዲሁም እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ በአዲስ ስራ መጥቻለሁ። እንደምታዩት ዶናት ሰርቻለሁ። ይህንን ዶናት ከዚህ ላይ አይታችሁ ብትሰሩ እጅግ በጣም ጣፋጭ ቆንጆ የሆነ ዶናት አሰራር ነው። አሰራሩን እያያችሁ ተከተሉኝ ስል በአክብሮት ጠይቃለሁ። የሚያስፈልገን እኔ የተጠቀምኩት ዱቄት፣ ቤኪንግ ፓውደር አለ፣ እንዲሁም ደግሞ እርሾ አለ ማለት ነው። እነዚህ ነገሮች እንዴት እንደምናዘጋጅ በመጀመሪያ ተመልከቱ። እንዲሁም ደግሞ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትደግፉኝ ስንል በአክብሮት እጠይቃለሁ። በነገራችን ላይ አዲስ የሆናችሁ በአጠቃላይ በሚባል ደረጃ ፕሊዝ እባካችሁ ሰብስክራይብ አድርጉ፣ ይህንን ቻናል አሳድጉልኝ ስል እጠይቃለሁ። ነባሮች ደግሞ ላይክ እያደረጋችሁ ቪዲዮ እንዲታይ እንድታግዙኝ በአክብሮት ጠይቃለሁ። እንደምታዩት እዚህ ላይ ውሃ አድርጌያለሁ። ውሃው ላይ እርሾ ካደረኩ በኋላ ለተወሰነ ደቂቃ ከድኜ አስቀመጥኩት። ከዛ በኋላ 3 ማንኪያ ስኳር፣ ፍርኖ ዱቄቱ ሩብ ኪሎ ነው የተጠቀምኩት። ከዛ ስኳር፣ ከዛ ደግሞ እንደምትመለከቱት ጨው ጨምሬበታለሁ ማለት ነው ከውሃው ጋር። ከዛ እንዲዋሃድ ከእርሾ ጋር እንደዚህ ነቅነቅ እናደርገዋለን። ከዛ በኋላ ይበቃናል የምንለውን ያክል ውሃ ጨምረን፣ እኔ ሩብ ኩባያ የምትሆን ውሃን የተጠቀምኩት። ምክንያቱም ቦምቦሊኖ ሲሰራ ቅርጽ መያዝ ስላለበት ሊጡ ደረቅ ተደርጎ ነው የሚቦካው ማለት ነው። መጀመሪያ እጃችን ላይ እንዳይጣበቅ ባለ መደባለቂያ እንደባልቀዋለን። እኔ የተጠቀምኩት ከፍ ያለ ሾርባ ማንኪያ ነው። በሱ በደንብ አድርጌ ካደባለቅኩት ካሸውት በኋላ ነው ማቦካው ማለት ነው። እዚህ ጋር ቤኪንግ ፓውደር ጨምሬያለሁ። 1 ማንኪያ የምትሆን ቤኪንግ ፓውደር ነው የተጨመረው። ከዛ በኋላ እንደዚህ እንደምታዩት እናሸዋለን በማንኪያው። ይሄ የሚረዳን እጃችን ላይ በምናቦካው ሰዓት እንዳያያዝብን ነው። ከዛ በኋላ ግን ትንሽ ላላ ስላለብኝ ትንሽ የዱቄት አንድፍኝ የምትሆን ዱቄት ጨምሬበታለሁ ማለት ነው። ከዛ እንደዚህ በደንብ እያሸነው ዘይት ትንሽ ላዩ ላይ ፈሰስ እናደርጋለን። ውስጡ ፍትክትክ እንዲልልንና እጃችን ላይም ስናሸው ስልስ ያለ እንዲሆን ያደርግልናል። እኔ ይህንን እየፈለኩት ጠዋት ለልጆች ቁርስ ላይ ለማሰር ስለሆነ ለብ ባለ በኋላ ቦካውትን በኖርማል እርሾ ነው የተጠቀምኩት ማለት ነው። እንደምታዩት ጠዋት ስነሳ እንደዚህ ሆኖ አድሯል ማለት ነው። በደንብ ቦክቶ ለመስራት የሚመች ሆኗል። ከዛ በኋላ ነው ያው ለልጆች ምሳቃ የምትሆን አነስ አነስ ያለች ዶናት ነው ልሰራ ያሰብኩት። በጣም ቆንጆ ነው። በነገራችን ላይ ከደጅ ገዝተን ከምንጠቀመው ለልጆች ከምናስርላቸው እንዲሁ ሁላችንም ቤታችን ውስጥ በቀላሉ ሰርተን በትንሽ ዘይት በትንሽ ዱቄት ባለን ነገር መስራት እንችላለን። እዚህ ጋር ሳህኑ ላይ ዱቄት ለመነስነስ ነበር ያነሳው። እንዲሁም ደግሞ እርስ በእርሱ እንዳይያያዝ ልጥ ብሎ ሳህኑ ምናምን እንዳይዝብኝ ዘይት ከምጠቀም ዱቄት ይመቸኛል። ዘይትን መጠቀም ይቻላል፣ ግን ከሱ ይልቅ ዱቄት ይመቻል። እጄ ላይም የተወሰነ ዱቄት ጠብ እያደረኩኝ እንደዚህ እያስተካከልኩ ቅርጽ እየሰጠሁት አድበለብለዋለሁ ማለት ነው በእጄ ላይ። ከዛ ጠፍጠፍ አድርጌ ሳህኑ ላይ አስቀምጠዋለሁ። እንደምትመለከቱት ይህንን ሂደት ያዘጋጀነው ሊጥ እስከሚያልቅበት ሰዓት ድረስ እንጠቀምበታለን ማለት ነው። በነገራችን ላይ እስካሁን እያያችሁኝ ከሆነ እባካችሁ አዳዲሶች ይህንን ቻናል ሰብስክራይብ አድርጉ ፕሊዝ። እንደው በምትወዱት ነገር ምን እንደሆነ ላላቅ ስለምችል ሁላችሁንም የምታዩ አጠቃላይ በምትወዱት ነገር እጠይቃችኋለሁ። ይህንን ቻናል ሰብስክራይብ አድርጉ፣ ለኔ በጣም ስለሚጠቅመኝ ነው። እንዲሁም ደግሞ 1000 እንድንገባ አግዙን። እግዚአብሔር ከረዳን
ከዚህ በተሻለ ስራዎችን መስራት ነው ሀሳቤ። ያው እንደነገርኳችሁ ቤት እመቤትም ስለሆንኩኝ ሰፖርት እንድታደርጉኝ በአክብሮት እጠይቃለሁ። ከዚያ በኋላ እንደዚህ በሚመቸን ነገር በሃይላንድ ክዳንም ይቻላል። እኔ አሁን የልጆቼ የምሳ ኮዳ የክዳኑ ነው የኮዳ ክዳን ነው። በሱ ክብ ክቡ እንደዚህ እናወጣለን ማለት ነው። በሃይላንድ ክዳን እንችላለን። ትልልቅ ዶናት በሆነ ቁጥር ደግሞ መሀሉን የምናጎረጉድበት እንደዚች የከፍ ከፍ እያለ እንዲሁም ደግሞ አነስ እንዲልም ከፈለገን ደግሞ እንደዚህ አነስ አድርገን መጠቀም እንችላለን። ግዴታ ማሽኑ ሊኖረን አይገባም። እንዲሁ ቀለል ባለ መንገድ ሁላችንም ልጆቻችንን ማስደሰት፣ ለልጆቻችን ደስ የሚል ምግብ፣ ለአይን ያማረ ነገር መመገብ እንችላለን ማለት ነው። ሁሉንም እንደዚህ አድርገን እናዘጋጀዋለን። እንደምታዩት እንደዚህ ሆኗል። ሁሉንም እያድበለበልኩ ነው። አድበል ብዬ ጥፍጥፍ እያደረኩ እያዘጋጀሁት ነው ማለት ነው። ውስጥ የሚቀሩት እንደዚህ አድርጌ ያዘጋጀው። እንዲሁም ደግሞ እጃችን ላይ የሚተርፈ እንደዚህ ጥቅልል አድርገን የመጨረሻውን ሊጥ ማዘጋጀት እንችላለን። ኩፍ እንድል እስኪል ድረስ መጥበሻችንም እስኪግል ድረስ ለተወሰነ ደቂቃ ባለን ነገር እንሸፍነዋለን። በጨርቅም ቢሆን የተመረጠ ነው። ሰፊድ ነው ላይ ያደረኩበት መሳቢያ ነገር እንዳያችሁት። ከዚያ እዚህ ጋር እየሞከርኩት ነው ዘይቱ ግሏል የሚለውን መጋሉን ካረጋገጥኩ በኋላ እንደዚህ እያገላበጥኩ እየጠበስኩ ነው። ይሄ በነገራችን ላይ የልጆች ምሳ እቃ ውስጥ መግባት የሚችል ሚኒ ዶናት ናት። ትንሽ ዶናቶች ናቸው ማለት ነው። ቤት ውስጥ የተሰራ ነገር ስለሆነ በጣም ለልጆችም ይመቻል። እናንተም በጣም ነፃ ሆናችሁ ራሳችሁ የምትሰሩትን ነገር በጣም ደስ ብሏችሁ ነው ያው ለልጆች የምንመገበው፣ ራሳችንም የምንመገበው ከጤናም አንፃር ማለት ነው። ስለዚህ እንዴት ነው ምንም ነገር ሳይመስለን ሳንሳቀቅ ልጆቻችንን መመገብ እንችላለን፣ ራሳችንን መመገብ እንችላለን። ስለዚህ ቤት ውስጥ መስራት ነገሮችን ብናዘወትር ብዬ አስባለሁ። ይሄ ሁሉም ደርሶልኝ እንደዚህ ሆኖ ወጥቷል። ጠቆር ያለው ባለቤቴ ጠቆር ያለውን ስለሚወድ ነው። ይሄው እንደዚህ የሚያምር ሆኖልኛል። ትላንትና ዩቲዩብ ቻናሌ ላይ የጫንኩትን የቸኮሌት አሰራር ካላያችሁት እየገባችሁ ፕሊስ እዩት። ይሄ ቸኮሌት ማለት ትላንትና እኔ ሰራሁት ቸኮሌት ነው። ሁሉም ነገር በቤት ነው የሚሰራው። ይሄው እንድታዩት ነው። ሲኒ ላይ ስለቀነስኩት የቀነስኩትን ነው ከፍ አድርጌ ያሳየዋችሁ። ሁላችሁም ገብታችሁ እያያችሁ እየሰራችሁ ለራሳችሁ ለልጆቻችሁ መመገብ ትችላላችሁ ማለት ነው። ልጆቼ በጣም ነው ደስ ያላቸው ይሄንን በሰራውላቸው ሰዓት። ጤናማም ነው ደግሞ። ይህን ቻናል ሰብስክራይብ ያደረጋችሁ እባካችሁ በድጋሚ ልጠይቃችሁ ሰብስክራይብ አድርጉልኝ። ላይክ ያላደረጋችሁ ሁላችሁ ያያችሁ በአጠቃላይ ፕሊስ ላይክ አድርጉ። ሀሳባችሁንም ደግሞ ኮሜንት ላይ ስጡኝ። በሲኒ ቅድም የቀነስኩት 10 ማንኪያ ትልቁ እቃ ውስጥ ባስገባን ቁጥር ሊበላሽብን ስለሚችል ነው ማለት ነው። ቀንሰን ለአንድ ጊዜ የሚበቃንን የምንጠቀመውን ያክል ቀንሰን መጠቀም እንችላለን ማለት ነው። እንደዚህ የሚያምር ቆንጆ ጣፋጭ ዶናት በቤታችን አዘጋጅተናል ማለት ነው። ሁላችሁም ሞክሩት። ልጅ ያላችሁ ላጤዎች ለመክሰስ ይሆናል፣ ለልጆች ለማሰር ይሆናል፣ ለቁርስ ይሆናል። ሁላችሁም እንድትሞክሩት አበረታታችኋለሁ። ስላያችሁኝ በጣም አመሰግናለሁ። እንደዚህ የሚያምር ዶናት ሆኖልናል ማለት ነው። እንዲሁም ደግሞ ያልተቀባም አለ። ያልተቀባ ትንሿ ልጄ ያልተቀባውን ስለምትወድ ለሷ ደግሞ እንደዚህ አድርጌ ያስቀርቻለሁ ማለት ነው። እግዚአብሔር ያክብርልኝ፣ ጤና ይስጥልኝ። ደህና ሁኑ ባይ